አሁን ደግሞ እነሱም ሄደዋል። አንቺ ግን ምን ሆነሽ ነው እንደዚህ ነሽ? ገባሽ አይደለ? እኔ በጣም ስለተናገሩሽ ነው ለሁለት ስለተናገሩሽ ነው እንጂ ያገዝኩት አንቺን አምኜሽ እንደሚመስል። እንዴት አምኜሽ? ጭራሽ ላምንሽ አልችልም። ገባሽ አይደለ? ያደረግሽው ነገር የሆነ ተንኮል አለ ውስጥሽ እንጂ በሰላም አይደለም። አላምንሽም። ስለዚህ ለነበረን ቆይታ አመሰግናለሁ። መሄድ ትችያለሽ። ዳኒ እረፍ። መሄድ ትችያለሽ ጽጌ። ገባሽ? እስካሁን የሰራሽው ነገር በቂ ነው። በጣም ብዙ ነገር ተባብሬሻለሁ። ከዚህ በላይ ግን ልተባበርሽ አልችልም። ሰው መሄድ ትችያለሽ። ዳኒ ምርህን አንቺ የሆነ ተንኮል ካላሰብሽ እንደዚህ ትሆኛለሽ። የምርህን ነው አንተ እንደዚህ የምትናገር? ምንም አይተሽ ምንም የተለየ ነገር ከትላንቱ የተለየ ነገር ኖሮኝ አንቺ ጋር እንደዚህ ትሆኛለሽ እንዴ? እኔ የነበረኝ ነገር መመለስ አይችልም? እኔ አንተ ስናፍቀኝ አትችልም? ምን አይተሽ ነው ልናፍቅሽ የምችለው? ምን ተገኝቶ እንዴ? እስከ ዛሬ ለምን አልናፈቅኩሽም ነበር? ቆይ አትንኪ። ምን ለምን እስከ ዛሬ አልናፈቅኩሽም? ዳኒ ለምን እስከ ዛሬ አልናፈቅኩሽም? ጽጌ የምርህ ነው እንዴ? በሬን ነው እንዴ? አትንኪ። እንዴ ለምን እንደዚህ ያሰብከው? እኔ እናንተ ምን ቆይ ደግሞ ሳነክሽኝ አውሪ እንዴ? ለምን ይሁን ምንድን ነው ያልካት? እኔ ማሷል ለሁለት ስለተናገሩሽ ላግዝሽ ብዬ ነው። አንቺን አሳልፈው መስጠት ከብዶኝ ነው እንጂ ልክ ናቸው እነሱ ያሉት። አንቺም ያው ነበርሽ ከአይላብ ጋር ሆነሽ ተመሳሳይ ነገር ነው ያደረግሽኝ። እንዴ አንተ ለምን ቂመኛ ትሆናለህ? እኔ ሁሉን ነገር ዛሬ ረስቼ ለምን ብለሽ ነው የምትረሺው? እረስቼዋለሁ እኮ ሁሉንም ነገር ዳኒ። እሺ አትንኪ። መሄዳችን እንዴ በቃ ሂጂ። አልፈልግም እንዴ ካልፈለግኩሽ ሂጂ። በቃ በግድ ነው እንዴ? ጽጌ ሂጂ። አልፈልግሽም እንዴ? አልፈልግም። በቃ ሂጂ። አልፈልግም። ለምን? በቃ አልፈልግም። ምን ታይቶሽ ነው አንቺ ዛሬ እኔ ላይ እንደዚህ ሆንሽው? ምን አዲስ ነገር ተፈጠረ? ምን መታየት አለበት? እኔ እናንተ የነበረን ነገር ነበር። ምን ነበረ? ምንም አልነበረንም። ጽጌ አበሳጨኛ። ታዲያ አንተ ንብረት እንደዛ ሲያደርግ ከዛ ተናገርኩት። ሂጂ ጽጌ። አትፈልግም። እንድነኪኝ አልፈልግም። አፍራለሁ። በቃ ስለማፈር አትንኪኝ። ልቀፍሽ። ዛሬ ልጅቷ ምን ሆነ? ሴቶቹ ምን ሆናችኋል ዛሬ? ልቀፍህ። ሴቶቹ ምን ሆናችሁ ነው ዛሬ? እንዴ አልፈልግም። በቃ ሂጂ። የምርህን ነው? አዎ የምርህን ነው። አልፈልግም። አሁን ከልብ ነው? እስቲ አይኔን እያየ አውራኝ። አዎ ከልቤ ነው። እንዳትጠጊኝ አልፈልግም። ከተርከኝ እኮ ነው ዳኒ እኮ ሂጂ። በቃ አልፈልግም። እንዴ ለምን? ርቀት ለምን? በቃ እሄዳለሁ። ታትከተኝ በቃ